ክርስትና በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ድህነትን ለመምታት ድሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው። አላገለገለም። የኦርቶዶክስ ተዋሕዶ ክርስትና የትም ሀገር ሳይስፋፋ ኢትዮጵያ ገባ፣ ገብቶም ለድህነት ዳረገን የሚለው አገላለጽ በአንድ ቀን በፓርላማ ውሎ የተነገረ ብቻ አይደለም። የካድሬ ማሰልጠኛ ማንዋል የተዘጋጀለትም ነው። በፓርቲ መመስረቻ ሰነዱ ላይ ኦርቶዶክስና እስልምና ለብልጽግና ይሆኑም ብሎ የደመደመው አገዛዝ ሳይሰስት የድርጅት ሰነዱን ይፋ በማድረግ ወደ ሥራ የገባው ከ6 ዓመታት በፊት ነው። ይህ አጀንዳ አያሌ ካድሬም ለማስፈጸም የተሰማራበት፣ የጦር ሰራዊት ተልኮ የዘመተበት፣ መከላከያም ገዳማ ፍርስ፣ ሚሊሻም ገዳማዊ ድፈርና ግደል ተብሎ የሄደበት ጉዳይ ነው። በመግቢያችን ላይ የሰማነው የጠቅላይ ሚኒስትሩ ንግግርም በድንገት የተነገረ የአፍ ወለምታ ሳይሆን የተጻፈና በሰነድ የተሰራጨ ነው። ቤተ ክርስቲያንም ሆነ ኦርቶዶክስ ሃይማኖት እንዲሁም ራሱ ምዕመኑ ለብልጽግና አይሆንም፣ ለለውጥ መሳሪያ መሆን አልቻለም የሚል ድምዳሜ ከተያዘ ቀጥሎ የሚወሰደው እርምጃ ምንድነው የሚለው አሻሚ አይደለም። አንድ አርሶ አደር አረምን ለአዝመራው እንቅፋት ነው ብሎ ሲያምን ነቅሎ እንደሚጥለው ሁሉ አብይ አህመድም ለብልጽግና አይሆንም ብለው ግራ በሚያጋባ ቋንቋ የገለጹትን ኦርቶዶክስ ምዕመኑንና ቤተ ክርስቲያኑን ከመሰረቱ መናድ ኢላማ አድርገው እንደሚሰሩ የማይጠበቅ አይደለም። ይህ ከማኒፌስቶቸው የሚቀዳ የተጻፈና የተነገረም ብቻ ሳይሆን እየተፈጸመ ያለም ነውና ግልጽ ያለ ነው። አስገራሚው ነገር እንዲህ እየተናገሩትም እያስነበቡትም እየወጉትም ራሱን ለማዳንና ጥንታዊ እምነቱንም ሆነ ተቋሙን ለመከላከል የማይሞክርና የማይተባበር ምዕመንና አባት አለመታየቱ ነው የሚል አስተያየት ያለው ሰው ተጨማሪ ማሳያዎችን መዘርዘር ይችላል። ባሳለፍነው ነሐሴና መስከረም ጀምረን በተለያዩ ጊዜያት በሰራናቸው ዘገባዎች የዘንድሮን ምርጫ የምንወዳደረው ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ነው፣ እናም ቤተክርስቲያኑን በውስጥ አጀንዳው እንዲጠመድ እናደርገዋለን ብለው በሴኪዩሪቲ ካውንስል ውስጥ መወሰናቸውን መግለጻችን አይዘነጋም። ሴኪዩሪቲ ካውንስል የሚባለው በጠቅላይ ሚኒስትሩ ሰብሳቢነት ሁሉም የፌዴራል የጸጥታና ደህንነት ተቋማት፣ የውጭ ጉዳይ ሚኒስቴርና መሰል አካላት ቢያንስ በዓመት 2 ጊዜ ተገናኝተው የሚመክሩበት መድረክ ነው። መድረኩ ለአገዛዙ ሚዲያዎች ጭምር ዝግ ነው። ይሁን እንጂ ለጣቢያችን መረጃ ያጋሩ የስብሰባው ተሳታፊዎች ኦርቶዶክስ ተዋሕዶ ቤተክርስቲያን የዘንድሮ ምርጫ ተፎካካሪ ነች ብለው ጠቅላይ ሚኒስትሩ መናገራቸውንና ከዚህ አንጻርም የጸጥታ ተቋማት እርምጃ እንዲወስዱ ቤተክርስቲያኗ የጽንፈኛ መመሸጊያ መሆኗን በመግለጽም ይህንኑ ማዘዛቸውን የሚገልጹ ነበሩ። ያንን ዘገባ ስንሰራ የታመኑ ምንጮቻችን እንደ ሁልጊዜው እርግጠኛውን መረጃ ሲያጋሩን ማህበረሰብ እንዲጠነቀቅ ለማድረግ ነበር። ይህም እንዲሆን የብልጽግናው አገዛዝ ምርጫ ያለውን ድግስ ጥሎ በሚያሸበሽብበት ዋዜማና ዕለት በአርሲ ኦርቶዶክሳውያን ሲጨፈጨፉ ውለው አድረዋል። ለለውጥ መሳሪያ አይደለም የተባለው እምነት ማምለኪያ የሆነውና ከ100 ዓመት በላይ የቆየው ቤተክርስቲያንም ወድሟል። ይህ የአርሲ ጭፍጨፋ ተራ ክስተት አሊያም በድንገት የተፈጸመ ጉዳይ አይደለም። ይህንን እንደሚያደርጉት ቤተክርስቲያኑም ሆነ ምዕመኑ ኢላማ እንደሚደረጉ ኤታማዦር ሹሙም በይፋ ጠቅላይ ሚኒስትሩም ደጋግመው ጄኔራሎቹም ያለ ስስት በአጽንኦት የተናገሩት ጉዳይ ነው። ቤተክርስቲያንን ጥይት መደበቂያ አድርገው ሲናገሩ፣ ሲያዘግቡ፣ ሲዘግቡ ገዳማትን ሽፍታ መደበቂያ እኮ ነው ሲሉ፣ ቅዳሴ እየረበሸኝ ነው ብለው ሲናገሩ፣ ገዳማት በታንክ ሲደበደቡ፣ በድሮን ሲወድሙ፣ ገዳማውያን በወታደር ሲደፈሩ ይህንን ለለውጥና ለብልጽግና የማይሆንን ቤተክርስቲያንና ምዕመን እንናደው በሚል ስሌት ለመሆኑ ራሳቸው ምስክር ናቸው። በአርሲ ዞን ውስጥ በተከታታይ ጊዜያት ሲፈጸም የከረመው የኦርቶዶክሳውያን ግድያ በአንድም የመንግስት ሚዲያና የፌዴራል ባለስልጣናት ውግዘት ገጥሞት አያውቅም። ይህ ለምን ሆነ የሚል ጠያቂ የራሱን ስራ የድካሙን ውጤት የሚያወግዝ ሰው ከወዴት አለ በሚል ሊመለስለት ይችላል። በዚህ ጥንቅር የአርሲ ጭፍጨፋ ዋዜማዎችን እንመለከታለን። ኦርቶዶክሶች በአርሲ ውስጥ ከመጨፍጨፋቸው በፊት ይህ እንደሚሆን የታቀዱ በግልጽ የተነገሩና በሌላ አካባቢ የተፈጸሙ መንግስታዊ ጥቃቶችን በጥቂቱ እናስታውሳለን። የነገሩን ጥልቀት ስንመረምር የአርሲው ጭፍጨፋ ገና ጅምር፣ ጸረ ኦርቶዶክሳውያን መንግስታዊ ጥቃቱ ገናም ያልተነካ መሆኑን የሚጠቁመን አሳሳቢ ድምዳሜ ላይ እንደርሳለን። ቤተ ክርስቲያኗን በኢኮኖሚ ለማዳከም በግብር ሰበብ የሚወሰድባትን ሀብት፣ በልማት ሰበብ የሚፈርስባትን ተቋም አናነሰውም። የቤተ ክርስቲያኗን አባቶች ለማዋረድ ጳጳሳት ላይ እስራት የሚፈረድበትን ሁነት፣ ፓትርያርኩን በነ ዳንኤል ክብረት እንዲዘለፉ የሚደረግበትን ሂደት፣ ለብልጽግና ያደሩ ጳጳሳትን ጦር ሜዳ እንዲውሉ በማድረግ ቤተ ክርስቲያኗን ምን አይነት ጦረኛ ነች ለማስባል የተሞከረበትን የረቀቀ ሴራ
በመሃል አዲስ አበባ ህዝቡን በማፈናቀል ምዕመን አልባ ቤተ ክርስቲያናት እንዲበራከቱ የተደረገበትን ክፋት፣ እነዚህ ሁሉ የጥቃቱ አካል ቢሆኑም ለጊዜው አናተኩርባቸውም። ትኩረታችን ለለውጥ አትሆንም የተባለችውን ቤተ ክርስቲያንን፣ ለብልጽግና አይሆንም የተባለውን ኦርቶዶክስ ክርስትናን ለማጥቃት የዋለውን ጠመንጃ መመርመር ላይ ስናደርግ የአርሲ ጭፍጨፋ ለምን ሆነ የሚለውን ጥያቄ የሚመልስ ሐሳብ እናገኛለን። ይህ የሩሲያ ዙ በሩሲያ ኦራል ላይ ሆኖ የሚተኮሰው አንድ የኦርቶዶክስ ተዋሕዶ ቤተ ክርስቲያንን ተደግፎ ነው። ተኩስ ከከፈተው የመከላከያ የቡድን መሳሪያን ከጫነው ተሽከርካሪ አጠገብ የሚታየው ቤተ ክርስቲያን ጸሎትና ምህላ የሚደረግበት እንጂ ምሽግ የሚሆን አልነበረም። ቤተ ክርስቲያኑን እንደ ምሽግ የሚጠቀመው ደግሞ አማጺ ወይም ታጣቂ ኃይል ሳይሆን የመንግስት ወታደር ነው። የአብይ አህመድ ጄኔራሎች ይህንን ሲያደርጉ ቤተ ክርስቲያን ለልማትም ለለውጥም አይሆንም ከሚለው የአለቃቸው ትንታኔ ተነስተው በማስተማሪያ ሰነድ ከተሰጣቸው ወስደው ነው የሚያስብለውም ጉዳይ ይሄው ነው። ቤተ ክርስቲያኑን ምሽግ አድርጎ መዋጋት በተቃራኒ ወገን ለሚፋለመው ኃይል ይህንን ቤተ ክርስቲያን ተኩስ አውድም የሚል ግብዣ ማቅረብ ነው። በሌላ አገላለጽ ካልጠፋ ምሽግ ቤተ ክርስቲያን ደጃፍ ላይ ዙ ደቅኖ የሚዋጋው ቤተ ክርስቲያኑን ኢላማ ለማስደረግ ነው። ከዚያም ጽንፈኛው ኃይል ቤተ ክርስቲያን አወደመ የሚል ፕሮፓጋንዳ ለማሰራት ምዕመኑ በሕይወት እያለ አምላኩን የሚማጸንና የሚያመሰግንበትን ሲያርፍ የሚቀበርና የሚቀብርበትን ቤተ ክርስቲያን ለዘላለሙ ሲያጣ ብልጽግና ሁለት ዓላማዎችን በአንድ ጊዜ ያሳካል። በአንድ በኩል ቤተ ክርስቲያኑን ሽብርተኛው ወይም ጽንፈኛው ኃይል አወደመው የሚል የአንድ ሰሞን ፕሮፓጋንዳ ይሰራል። በሌላ በኩል ደግሞ ለለውጥና ለብልጽግና አይሆንም ያለውን የኦርቶዶክስ ክርስትና በእግረ መንገድ ያዳክማል። እንዲህ ያለው ሴራ ተራ ትንታኔ ሳይሆን በቃል የተነገረ በተግባርም በሌሎች ቦታዎች የተፈጸመ ነው። ካሁን በኋላ ይመታል። ቤተ ክርስቲያን ውስጥ ከሆነ ቤተ ክርስቲያኑ ይመታል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ የለም፣ መመታት አለበት። እኒህ ሰው ከአብይ አህመድ ጄኔራሎች አንዱ ናቸው። የሃይማኖት ተቋማትን እንመታለን፣ ቅርስም እናወድማለን ብሎ ከእነሱ በፊት በአደባባይ ሲናገር የተደመጠው እንደ አይኤስአይኤስ ያለ የሽብር ቡድን ነበር። ባለፉት ዓመታት ግን እሳቸውና የብልጽግና ጄኔራሎች የራሳቸውን አገር ማህበራዊ ተቋማትና ቅርሶች ኢላማ አድርገው በዚህ መልኩ ይመታል እያሉ ቃላቸውን አክብረውም ከደብረ ዳሞ እስከ ደብረ ኤልያስ፣ ከማርያም ደንገላት እስከ ላሊበላ፣ ከዋልድባ እስከ ዘዋይ፣ ከአትሮኖስ ገዳም እስከ አርሲ ቤተ ክርስቲያን ድረስ እንደ ወታደራዊ ኢላማ ደብድበዋል። ለአብነት በዚህ በምስሉ ላይ የሚታየውን የቢቢሲን ዘገባ ዋቢ እናድርግና በአማራ ክልል ደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው አትሮንስ ማርያም ገዳም ላይ የተፈጸመውን የቅርብ ጊዜ ጥቃት እንመልከት። ቀኑ ባሳለፍነው የካቲት 28 ቀን ዕለተ ቅዳሜ 2018 ዓ.ም ነበር። ምዕመናንና ካህናት ቅዳሴያቸውን አጠናቀው ወደ የቤታቸው ለመመለስ እየተዘጋጁ ነው። የአብነት ትምህርት ቤት ተማሪዎችና ካህናት ግን በዚያው እንደሚቆዩ የታወቀ ነው። ዕለታዊ እንቅስቃሴው እንዲህ ባለ መልኩ በቀጠለበት ሁኔታ ግን ተሰባስቦ የሚገኝን ሰው ቤተ ክርስቲያን ውስጥ እንመታለን የሚሉት እነ ጄኔራል ደጀኔ ያለቆቻቸው ቃል ይተገበር ዘንድ መከላከያ አከታትሎ ሞርታር ተኮሰ። የገዳሙ አበው መነኮሳት ዲያቆናትና የድጓ ተማሪዎች ተገደሉ። የድጓ አዳራሽና በዕለቱ ለሙት ዓመት መታሰቢያ መባ ይዘው ወደ ገዳሙ የሄዱ እናቶችና የደብሩ ጥበቃን ጨምሮ 21 ሰዎች ከባድ የአካል መጉደል አጋጠማቸው። አርሲ ላይ የተፈጸመው ጭፍጨፋ የመጨረሻም ሆነ የመጀመሪያው አይደለም የሚያስብለው እንዲህ ያሉት ነጥቦች ተቀጣጥለው ሲቀርቡ ነው። ለየትኛውም እምነት ውግንናና ወዳጅነት የሌለው ብልጽግና በተለይ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን እንደ ኋላ ቀርነት ማዕከል ቆጥሮ የጽንፈኛ ማዕከል ነችን ብሎ አውጆ በፓርቲ ማኒፌስቶም ላይ ጽፎ ያደረገው ነውና ቀጥሎበታል። የአብይ አህመድ አገዛዝና ስብስቡ የኦርቶዶክስ ተዋሕዶ ቤተ ክርስቲያንን እንደ ጠላት ቆጥሮ የጸጥታ ኃይሎችን እርምጃ እንዲወስዱባት ሲያዝ ከሚያቀርባቸው ምክንያቶች መካከል ሽፍታ መደበቂያ ሆናለች የሚለው አንዱ ነው። ገዳሞችን ሽፍታ ማሰልጠኛ ናቸውም ይላቸዋል። ይህ ማለት ትክክለኛና ተገቢ ወታደራዊ ኢላማ ናቸው እያለ ነው። ጠቅላይ ሚኒስትሩ ቃል በቃል ያዘዙትም ብርጋዴር ጄኔራል ደጀኔ ቤተ ክርስቲያን ይመታል እያሉ የፈጸሙትን ጉዳይ ነው።